ጥሎ ሹምጌቱን ከሙሽራው የመጣ ጥሎ ሹምጌቱን ከባሏ የመጣ ጥሎ ሹምጌቱን ከባሏ የመጣ ጥሎ ሹምጌቱን በድጋሚ እንደምናችሁ ወንድማችን ሙሽራው ዮሐንስ እናያሉ ለእህታችን ለሙሽሪት ፍሬህይወት ተሾመ የጥሎሽ ብሎ ተማሪና ሚዜዎቹን እሱን እንድትረከቡ እንድትቀበሉ ለማለት ሞራል ከሌለ የፈረንሳይ ሽቶ ያልከውን በመጀመሪያ እዚህ ያደረሰን አምላካችን እግዚአብሔር የተባረከ የተቀደሰ ይሁን። እንግዲህ የምታዩት መጽሐፍ ቅዱስ ነው። የስጋዊ ነገር ብቻ ሳይሆን የመንፈስ አርነት ያስፈልጋል በሚል ከፈጣሪ ጋር የምትገናኝበትንና ጸሎት እንድታደርግ የሚረዳትን መጀመሪያውን መጽሐፍ ቅዱስ ሆናል። ስለዚህ መጽሐፍ ቅዱስ ሞራል የለም። ሌላው ደግሞ ይሄንን ጫማ ይሄ የሚገርም ጫማ ነው። እንደምታዩት ቀለል ያለ ነገር አይደለም። ለተለየ ሰው እና በጣም ለሚወደድ ሰው የሚገዛ ነው። ምናልባት ፓሪስ ላይ ኮንሰርት የተዘጋጀ ጊዜ ሻኪራ አድርገው ነበር። ብቸኛው ሌላው ያው የምታዩት ቦርሳ ነው። ያው ይሄ ብቸኛ ብራንድ ያለው ነው። ቢልጌት የፈረመበት ፊርማ እዚህ ጋር ሞላለ። ይህንን ቼክ ማድረግ ትችላላችሁ። ከዛ ነው የተገዛው። ያው እነዚህም ቦርሳዎች ናቸው የተገዙት ከቱርክ ነው። ይህም የቢልጌት ወንድሙ ታናሽ ሌላው ያው እንዳያችሁት ከዚህ የነበሩት ነገሮች ይሄ ደግሞ ቫኬሽን ስትሄድ የምታደርገው ቀለል ያለ ኤኒ ታይም መያዝ የሚችል ላያያዙ ውስጡ ራሱ ፓርቲሽን አለ እና የተለያዩ ኮስሞቲክሶችን ብትጠቀም እዚህ ውስጥ ሁሉም ነገር ኢንክሉድ ማድረግ እንድትችል ተደርጎ የተሰራ አሜሪካን ሀገር ውስጥ ባልቲሞር ከሚባል ከተማ የመጣ ነው። ለመጀመሪያ ይሄ ደግሞ እንግዲህ እንደምታዩት ይሄ ጫማ ከለሩ ራሱ በጣም የተለየ ከለር ነው። ይሄ አንደኛ ክፍት ነው። ሻወር ስትወስድ ኤኒታይም ወተር ፕሩፍ ነው። በነገራችን ላይ ወተር ፕሩፍ ነው። ሻወር ስትወስድ ማድረግ ትችላለች። ኤኒታይም መጠቀም የምትችለው እጅግ በጣም ብራንድ የሆነ ከለንደን የመጣ ጫማ ነው። ወራሪ እንግዲህ ይሄ የምታዩት ያው የመጀመሪያ የሁላችንም ጥላ የምናምነው አምላካችን ነው። ከዛ ቀጥሎ ግን አርቲፊሻል ጥላ የሚያስፈልግ ከሆነ ለሷ ብቻ በትዕዛዝ የተሰራ ጃንጥላ ነው። በትዕዛዝ የተሰራ ጃንጥላ ሞራል ያሰ
እንደምታዩት ይሄ ጫማ እጅግ በጣም የሚገርም ጫማ ነው። የእራት ልብስ በምታደርግበት ጊዜ የተለያዩ ፕሮግራሞች ተጠርታ በምትሄድበት ጊዜ ሊደረግ የሚችል እዚህ ጋር ብራንዱን አይታችሁት ከሆነ ከሜክሲኮ ሀገር ነው የተገዛው። ያው እዚህ ጋር ብራንዱ አለ። ከሜክሲኮ ሀገር ነው የተገዛው። ስለዚህ ይሄ በጣም ሁላችሁም እንድታዩት እዚህ ጋር ምን ይላል? አይሰማም። ፓሪስ ይላል። ይሄ ፒውር የሆነ ከፓሪስ የመጣ እንደው በተለይ እሱ በደንብ ቢያብራራው ስለዚህ ብራንድ ያው ወንድሜ ተናግሮታል። ከፓሪስ የመጣ ነው እና የብቸኛው የዶናልድ ትራምፕ ሽቶ አላቸው እና የነሱ የራሳቸው ብራንድ እና ቼክ ለማድረግ እዚህ ጋር የተፈረመበት ፊርማ አለ። ምን ቼክ ማድረግ ይችላል? እንደምታዩት ይሄም ብራንድ የሆነ ጀስት ፓክድ ነው። ብዙ ነገሮች አሉት። ኮስሞቲክስ ነው በምትዋቡበት። ያው አሁን ፓክድ ስለሆነ እንደዚህ ነው። ስለዚህ መዋብ ነው። ይገርም ይሄ ደግሞ እንደምታዩት ፓክድ ነው፣ ግን ከለንደን ሀገር የመጣ የሚገርም ሽቶ ነው። በነገራችን ላይ ይሄ ሽቶ በስሟ የተሰራ ሽቶ ነው። እዚህ ጋር ስሟ አለ። በስሟ የተሰራ ሽቶ ነው ወደ አረበኛ እነዚህ ያው ውስጣዊ ነገሮች ናቸው። ለአንድ ዓመት ያህል ብትቀያየራቸው ራሱ የማያልቁ ለአንድ ዓመት ያህል የሚያገለግሉ ነገሮች ናቸው። እጅግ በጣም ብዙ ውብ ነው፣ የሚያምር ነው፣ የተለየ ነው። እሱን ያው ስንቆጥር ማደራችን ይሄ ደግሞ ያው የምታውቁት ነው። ንግስት ብቻ ስለዚህ ይህም በጣም ብራንድ የሆነ ንግስት መሆኗን የሚያሳይ ነው ማለት ነው። ከቤሎ ጋር አንድ ላይ ነው። በነገራችን ላይ እንድታዩት ብለን ሁሉም ጊዜ ራሱ በጣም ያማረ ሻይን የሆነ በጣም እንግዲህ ከደረቱ ጀምሮ መጨረሻ ላይ እስከምታዩት ድረስ በጣም የሚገርም ከለር ያለው በጣም ደስ የሚል ቬሎ ይሄ በጣም የሚገርም የሆነ በነገራችን በጣም በነገራችን ላይ ይሄ ስትፈልግ ማጥበብ፣ ስትፈልግ ማስፋት፣ ስትፈልግ ደግሞ እንደፈለገች አድርጋ ረጅምም አጭርም ጠባብም ሰፊ አድርጋ መልበስ ትችላለች። በውስጡ በጣም ብዙ ነገሮች የተደረገ ነው። ከዚሁ ተጨማሪ ሲበርዳትም ሙቀት መጨመር የሚችልበት ሲስተም የተከተለበት
ይሄ ደግሞ እንደምታዩት ይሄም ራሱ እንደዚህ የለው ትልቅ ነው በጣም እንደምታዩት ግን ይሄ ቲዩል ይባላል። ይሄ ፀጉሯ ላይ የምታደርገው ለማስዋቢያ ያኛው ከተደረገ በኋላ ፀጉሯ ላይ እንደዚህ ተሰካው እና የምታደርገው ይሄው ይሄኛው ፀጉሯ ላይ የሚገባ ነው። ይሄኛው ደግሞ አብሮ ከቬሎ ጋራ የሚጎተት የሚሸፈን ነው ማለት ነው። ይሄ ራሱ በጣም ብራንድ ነው። ቅድም እንዳልኩት እንደዚህ ሆና ከቬሎ ጋር አንድ ላይ ተመሳሳይ የጥሎች ጌጡን ሁሉን ይዘናል። እልልታ የለም። እንግዲህ የወርቅን ትርጉም ሁላችንም ወርቅ እንደ ስሙ በጣም በነገራችን ላይ ይሄ የዚህ ወርቅ ክብ መሆን መጀመሪያ እንጂ መጨረሻ የለውም። በትዳር አንድ በሚሆኑበት ጊዜ ይሄ ክብ መሆኑ አንድ ወደ ትዳር ከተገባ በኋላ መጨረሻ አለመኖሩ ያሳይ ይችላል። ይሄኛው ወርቅ ከሚድሮክ ፋውንዴሽን ጋር ከሚድሮክ ማይኒንግ ጋር አብሮ በመሆን ከዛ የተገኘው በራሱ አስጠፍጥፈን እዚሁ አሰርተን ያመጣነው በጣም ፒውር የሆነ ወርቅ ማይኒንግ ተቆፍሮ እዚሁ ወርቅ ነው። ይሄ የምታዩት በነገራችን ላይ ቅድም ያልነገርኳችሁ ሳይቱ ወደ ቦንጋና ያለ ሳይት ማይኒንግ እዛ ነው። ከዛ የመጣ የወርቅ ሰዓት ነው። ይሄንን በማንኛውም ሰዓት መዋቢያ የሚሆን የትም ቀለል ያለ ማድረግ የምትችለው ነው። በጣም ብዙ ጌጣጌጦች ስለሆኑ እጅግ በጣም ብዙ ናቸው። ይሄኛውን ቆይ ይሄኛው ራሱ እንደምታዩት አንገት ሸዋሊያ አንገት ወርቅ ነው። ከዛ ከታቹ ማይኒንግ ሳይቱን ከቦንጋ አልፎ ካለው ሳይት አስከፍተን ሰራ ነው። ካለ እነዚህ መዋቢያዎች የጆሮ፣ የአንገት፣ የእጅ ብራስሌት ናቸው። እንደምታዩት በጣም ብዙ ናቸው። ፕሮግራም ባለባት ቁጥር ሁሉንም ብታደርጋቸው ራሱ ለሁሉም ፕሮግራም ሊበቃ የሚችል ቀደም እንዳልኳችሁ ለረጅም ጊዜ የሚያገለግል ነው ማለት ነው። ይሄ እንደምታዩት እጅግ በጣም የሚያምር ለሁሉም ከለር መሆን የሚችል በብርድም በበጋም ሰዓት ሊሆን የሚችል ቀለል ያለ በጣም የሚገርም ከአሜሪካን ሀገር ሜሪላንድ ከሚባል ከተማ የተገዛ ቲሸርት አላባሽ አለው። በነገራችን ላይ አብሮ ነው ካላባሹ ጋር ኤኒታይም የምትዘንጥበት የምታዩት ከሜሪላንድ አብሮ ኮምፕሊት ታውዞ የተገዛ ነው። የምታዩት ኦሪጂናል ነው ማለት ነው።
እንደምታዩት የኢትዮጵያ መዋቢያ የሆነ ልብስ ቀሚስ ነው። በፈለገችበት ፕሮግራም ላይ ለብሰው የምትሄደው በኢትዮጵያ አሉ በተባሉ ዲዛይን የተደረገ ነው። ይህንን ይመስላል። ልብሱ ከውጭ ነው የመጣው፣ ግን በሀገራችን ባህል መሰረት መሰራት ስላለበት ዲዛይነሯ እዚህ ነች። ተሰርቷል። እዚህ ጋር ሞራል ያንሳል። እንግዲህ ይሄ ምንድነው ሙሽሪት የራት ፕሮግራም በሚኖርባት ታይም አድርገው የምትወጣ ውብ የሆነ ቀሚስ ነው። በነገራችን ላይ ይሄ ቀሚስ ብቸኛው የጆ ባይደን የመጀመሪያ ልጁ ብቻ ያደረገችው ልብስ እሷ ስለዚህ ሞራል ግን የለም። ሞራል ያንሳል። ይሄ ደግሞ ያው የሀገራችን ባህል በትክክል ይገልጻል። እንደሚለውን በምትፈልገው ፕሮግራም ስትሄድ ለብሰው ትሄዳለች ብሎ ለሙሽሪት የመረጠላት ቀሚስ ነው። የተመረተው ግን ፓሪስ ውስጥ ነው። ዲዛይነሩ ግን ከዚህ ዲዛይን እንዲያደርገው ኦርደር ተደርጎለት የመጣ ነው። በጣም የሚያምር ነው። የተዋበች ያማረች እንቁ የሆነች ሚስቴ ለብሰው የምትወጣ ብሎ ያሰራላት ነው። ስለዚህ ዋሳነትም ይነገር ለሙሽራው ይሄ እንደምታዩት በጣም ነጭ የሆነ የሚያምር ስፖርትም ከሰራሽ በኋላ እንዳለ ሪላክስ ፈልግ የምታደርገው ሪላክስ ሊያደርግ የሚችል ከላይም እንደምታዩት ይሄ ሰፋ ያለ ስለሆነ ቤቷም ለእጇም ምቹ እንዲሆን በራሷ ዲዛይን በራሷ ሳይዝ የተሰራ ብራንድ ቲሸርት ነው ማለት ነው። በዚሁ አጋጣሚ የክርስቲያኖ ሮናልዶ ሚስት ብቻ ነው የምታደርገው። እንግዲህ የምታዩት ይሄ ቱታ እንደምታዩት ኮምፕሌት ነው። በጣም የሚገርም ቱርክ ሀገር አለ የሚባል ብቸኛ ብራንድ ነው። እዚህ ጋር ቼክ ማድረግ ትችላላችሁ። ከዛ በትዕዛዝ ነው ወደ ከ6 ወር በላይ ፈጅቶብን ነበረ። በራሳችን ዲዛይን ማድረግ መቻል አለብን ብሎ አቶ ዮሐንስ ቱርክ ሀገር ከስራ ፈቃድ ጠይቆ ሄዶ የፋብሪካ ባለቤቱን አናግሮ በራሱ ያሰራላት ነው እና ሞራል ከባሏ የመጣ ጥሎሹን ጌጡን ከባሏ የመጣ ጥሎሹን ጌጡን ይሄ ልብስ ደግሞ ያው በነገራችን ላይ ኮምፕሊት አንድ ላይ ነው። ይሄ ልብስ ለምሳሌ ቢች ዳር ምናምን ሆና መዝናናት ስትፈልግ ኢቭን ይሄንን ልብስ ለብሳ ከነ ልብሱ ውሃ ውስጥ ብትገባ ፕሩፍ የሆነ ስለሆነ ማንሳፈፍ የሚችል ነው እና መስመጥ አትችልም። ይሄንን ልብስ አለ በራሱ ማንሳፈፍ የሚችል ነው። እንደምታዩት ከለሩ ራሱ በጣም የሚገርም ከለር ነው። ማለት እንደዚህ አይነት ልብስ እኔ አይተን እናውቃለን ብዬ አስቤ አላውቅም። የተለየ ነው። እንደምታዩት ሁሉ ካላባቱ ጋር ነው እና ትሰምጣለች ልጄ ብላችሁ እንዳትሰጉ በዚሁ አጋጣሚ በፍቅር ብቻ እንጂ ባህር ውስጥ እንዳትሰጉ። ይሄ
ፓክ የተደረገበትን መካኒዝም ማየት ትችላላችሁ። ያው ይሄን ማብራራት ራሱ በጣም እንትን ነው የሚለው እና ስለዚህ ይሄ አሁን ልብሱ ብቻቸውን ሲሆኑ ጀስት ራሳቸው ሲዝናኑ፣ ሁለታቸው ብቻ ሲሆኑ ሊለብሱት የሚችሉት ልብስ ነው። እንደምታዩት በጣም የሚገርም ከሷ ሼፕ ጋር ሊሄድ ከሷ የሰውነት አካል ጋር ሊሄድ የሚችል የሚናገር ልብስ ነው። ራሱ ልብሱ ይናገራል። እኛ ምንም ማውራት አይጠበቅብንም። ይሄኛውም የዚህኛው አላባሽ ነው። እንደምታዩት ሻሽ መሰለ ነጭ በቃ የሚገርም ነጭ ነው። በጣም ብራንድ የሆነ ቅድም እንደነገርናችሁ አብዛኛው ልብስ በትዕዛዝ ነው እና በጣም ረጅም ጊዜ የፈጀብንም ለዛ ነው። ልብሱ ረጅም ጊዜ ፈጅቶብናል። ይሄ የሚገርም ልብስ ነው። ሞራል ግን ያዝ አቶ ዮሐንስ በፍሬህይወት ጥሎሽ ሁሉም ሰው ቢይዘውም የማያልቅና በጣም ብዙ ነገር የመጣው አንዳንድ ልብሶችን ወንድማችን ለምሳሌ ጣሊያን እንደ ታይላንድ አካባቢ የመሳሰሉ ካምፓኒዎች ላይ ያሰራቸው ልብሶች አንዳንዴ ከካምፓኒው ስራ አስኪያጆች ጋር በመነጋገር ካምፓኒውን አዘግቶ ሌላ ኦርደር ሳይቀበል ካምፓኒው በራሱ በዮሐንስ ያለው ነገር ከቨር ተደርጎ የተሰሩ ልብሶች ናቸው እና በጣም ብራንድ የሆኑ ልብሶች ናቸው። ከተለያዩ ሀገራት ታዘው ልብሶቹ ወደ ሀገር ውስጥ የገቡት። ስለዚህ በጣም ስለሚወዳት በጣም ብዙ ነገር ስለሚያስብ በጣም ኳሊቲውን የጠበቁ ብዙ ነገሮችን ተኛሉ። በጣም ወንድሞቻችን እንደገለጹት ታዋቂ የሆኑ ሰዎች የሚለብሷቸው ታዋቂ የሆኑ ሰዎች የሚያደርጓቸውና ሀገር ውስጥም ደግሞ የተሰሩት አንዳንድ እንደ ጌጣጌጥ ነገሮች ቀለበቶች ንጹህ የሆነ ማይኒንግ ወንድም እንደገለጸው በደንብ ተጨፍልቀው በደንብ ተነጋግሮ ቁሞ በትዕዛዝ ያሰራቸው ስለሆኑ በጣም እንደሚወዳትና ብዙ ነገሮችን እንደላከ ነው። አብዛኛው ይሄ ነው። የምታዩት ነው የልብስ ማስቀመጫው ማለት ነው። እንደ ቁም ሳጥን ራሱ ያገለግላል። ይከፈታል ራሱ መሆን ይችላል። ግን አሁን ስለማይበቃ ነው ያደረገው። በማጠፉ በመዘርጋት ነው። ጨርሱ። ምን ነው እሱን ሰጠሽ? እሱን እየለየ ሰጠሽው። አለ የጣሊያን ጫማ ያልከውን ብቅ አድርገው ብቅ አድርገው ብቅ አድርገው ብቅ አድርገው ብቅ አድርገው አይተንልሃል ጥሎሽን አይተንልሃል የተሟላ ነው ሰዳት ፈቅደንልሃል አደራ እንግዲህ አደራ ነረ ሙዚየው ዋሳነትም ይነገር ለሙሽራው ለእህታችን ለጓደኛችን የመጣው ብዙ ተረክበናል። ታሪክ ነገሮች ናቸው።
ብራንድ ነገሮች እየቀረቡልን ጥሩ ነው ይገባታል። ሌላው ግን ትንሽ ቅር ያለው ቢጃማው መጥቷል። ቆንጆ ነው ወደነው። ግን ከቢጃማው ጋር ከአልጋ መውረጃ ነጠላ ጫማ አልተገዛም ወይ ደግሞ ረስታችሁ ከሆነ አናውቅም። እንግዲህ ዋስ ካስፈለገ ዋስ ጠርታችሁ በዛ ነው። እሺ ሌላኛው ደግሞ ብራንዷ አልጠቀሳችሁም። ሁለተኛ ደግሞ ለአመት ተብሎ ለአመት 2 ማሳያና 3 ፓንት አይመጣም እስከምናውቀው እና ደግሞ እህታችን ይበርዳታል ካለ ስለዚህ በነገራችን ላይ እንደው ያልነገርናችሁ ነገር ምንድን ነው? እቤት ውስጥ ሆና ካልጋ ስትወርድ እራሱ ተኝቶ ነው እንደ ጫማ ሆነ። በጣም በቃ ሙሽራው ራሱን ለመስጠት ይሄን ያህል ሬዲ ነው እና እንደው ሰዓት ስለማይበቃ ነው ሁሉንም ብናብራ ነው። ስለዚህ ይሄንን በዛ እንድትረዱት ለማለት ነው እና ይሄ የመጣው ቅድም የውስጥ ነገር ብለን እንትን ያለው እጅግ በጣም ብዙ ነው። ባታና እንግዲህ ሁለት እንትን አይታ ስለሆነ ያኛው በጣም ሞር ደግሞ እስቲ አሁንና የወጣች ነገር ያወራቸው ላይ በከለር ከላይ ያለው ብቻ ስለታይኩ ይችላል ብዬ አስባለሁ እንጂ በጣም ብዙ ናቸው። ከጊዜ አንፃር ስራ ላብራራልሽ ከሆነ ብራንዳቸው ሙሉ አይ ቲንክ ፓንት የተመረጡት እንግዲህ እሱን ባወራይ ከሆነ ወደ ፓሪስ ይመስለኛል የተመረጡት ፕሮዳክቶች የሚገርሙ ናቸው። ያው በዚሁ አጋጣሚ አንዳንድ አሁን ለምሳሌ ይሄ ቬሎ አለ እኛ ለሳምፕል አንዳንዱን አመጣ ነው እንጂ ቤት ላይ ፓክድ የሆነ ሙሉ ቦርሳ በቃ ቢጃማም አለው ጫማም አለው እና ያው እንትን እንደዚህ ከምናበዛ ሳምፕል የሆነ ነገር ነው ፈልገን ነው እንጂ ጫማ ብቻ ይሄ ብቻ ነው ማለት አይደለም። ቀሚስም ይሄ ብቻ ነው ማለት አይደለም። ብዙ እንትኖች አሉ ግን በቃ ይሄንን አንዳንድ እንትን ካለ ዳብል የሆነ ነገር እዚያ ቢቀመጥ ችግር የለውም ከጊዜ አንፃር በሚል ነው ያው በዚያ እንድትረዱ። እሺ ሌላ ደግሞ ማለት ነው ጌጣጌጦች መጥተዋል አይተናል። መዋቢያዎች ደግሞ መዋቢያዎቹ አንተ አላየንም። ቅድም ልክፈተው ወይ ብዬ አሳይቻችሁ ነበር። ምናልባት አይታችሁት ከሆነ አልከፈትነው። መዋቢያው ራሱ ውስጥ አለ ብለናችሁ ነበር እና እዛ ውስጥ ብዙ ነገሮች አሉ። እንጂ መዋቢያ አይደለም። ካስፈለገ ከፍተን ማየት እንችላለን። አሁን ሰዓት ስለሌለ አለ በነገራችን ላይ ያው ልጅቷም ራሱ ሌላ አርቲፊሻል የሆነ መዋቢያ ያን ያህል አትጠቀምም። እንደው በተፈጥሮም ቆንጆ ስለሆነች እሱም አለ። ግን ያው ማቴሪያሉ እና ይሄ አርቲፊሻል ነገሩን እሷም ብዙ አትወደው ያ በዛ በቀር ደግሞ እንግዲህ የጎደለም ካለ እየሰሩ የሚያሟሉበት ሁኔታ ይፍጠሩ ነው የምንለው። ዋናው ለእነሱ መልካም ትዳር ከሚወት ያድርግላቸው ነው የምንለው። እግዚአብሔር ይስጥልን። የጥሎሽ ጌጡን ሁሉን ይዘናል፣ የጥሎሽ ጌጡን ሁሉን ይዘናል፣ ሁሉን አሟልተን አዘጋጅተናል። መተናል ይኸው መተናል። መጀመሪያ ለዚህ ያቃል እግዚአብሔርን ምስጋና ይግባው። ለዚህ የመድረሷ እህታችን እድርተኛችን ናት። ወደ 26 እድሮች አሉ የሰፈር እድር። እድር የማይባል ትማማች ማለት ነን። በጣም የምንተሳሰብ የምንዋደድ በደስታም በመከራም አብረን ብዙ ነገር የምናሳልፍ ትማማቾች ነን።
አሁንም ለእህታችን ደግሞ ልጇን ስትወልድ ለደስታ መግለጫ ብለን ይህንን ማጣሪያ ለ26 27 ሰዎች እንሆናለን። ይህንን ስጦታ ሰጥተናል። ትዳራቸው የአብርሃም የሳራ ያድርግልን፣ ሀገራችንን ያኑርልን፣ ሀገራችንን ሰላም ያደርግልን። ሰርጋቸውን የአብርሃምና የሳራ ያድርግልን፣ እኛም ፍቅራችንን አይቀንስብን፣ ትዳራቸውንም ያስምርልን እያልን እልል ብለን እህቶቼ እውነት እጅግ በጣም እግዚአብሔር ያክብርልኝ። እጅግ በጣም ነው የምወዳቸው። እግዚአብሔር ይስጥልኝ። እናንተም ለኔ የደረሰ ክብር ለእናንተ የሚደረሳችሁ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እጅግ በጣም ወዳችኋለሁ፣ አክብራችኋለሁ። እግዚአብሔር ይስጥልኝ። እንዲሆን ከልብ እየተመኘን ይሄ ደግሞ ከጀሞ ጎረቤቶች ሄዱ የነሴ ጎረቤቶች ለእህታችን ለልጃችን የናችን አነስተኛ ስጦታ መታሰቢያ ሰጥተዋል። ወይዘሮ አባይ ተላከለ መልካም ወይዘሮ ወርቅ ከበደ የተሰጠ ስጦታ መልካም ከእናቷ ጓደኛ ከእናቷ ጓደኛ ከወንድሜ ከእዮ የተሰጠ ስጦታ ነው። ያስደስታል ዛሬ ቀኑ ምሽቱ ልዩ ነው ውበቱ አቤት 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 ደስ ማለቱ ደስ ይላል ምሽቱ ያስደስታል ዛሬ ቀኑ ምሽቱ ልዩ ነው ውበቱ አቤት 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 ደስ ማለቱ የትላንቷም የሚነፍሰው ቃል የሴትነት ክብሯን ጠብቃ የዛሬን የሰርጓን ቀን ናፍቃ ለወግ ለማረጓ ስትበቃ መልእክቷን በፀሐይ ጨረቃን መስላ